መጀመሪያ መስራት ከጀመራችሁ ቪዲዮ ሐሳብ ጋር ተያያዥነት ያላቸው ተቀራራቢነት ያላቸውን ቪዲዮዎችን እንዴት ነው መስራት የሚለው ነገር በጣም አስቸጋሪ ነገር ነው። እኔ ራሱ በጣም ተፋልጬ በቃ ሐሳቡ እንዳይወጣ ከገባውበት ንጭ ወደ ሌላ እንዳይዘል በጣም እየታገልኩ ያው ይቀራረባል ብዬ ያሰብኩትን 10 ቪዲዮዎችን ሰርቻለሁ። እስካሁን ካላያችሁ ገብታችሁ ማየት ትችላላችሁ። ግን ያን ያህልም ቫይራል ምናምን የወጣ ነገር ሳይሆን ያው የሆነ ሰዓት ላይ መታየቱ አይቀርም። ግን ብዙ ሞክሬያለሁ። ኤዲቲንጉም ያን ያህል የምናውቅ አይደለም እና እነዛን ነው አሁን እየገባን አሳያችኋለሁ በምን አይነት ሐሳቦች ላይ እንደሰራው እና ደግሞ እርስ በርሳቸው ምን ያህል ተቀራራቢነት አላቸው የሚለውን ነገር ደግሞ እናንተ አይታችሁ ትነግሩኛላችሁ። እዚህ ጋር ለምን ዩቲዩብ ቻናሌ ማደግ አቃተው የሚል አንድ ቪዲዮ ሰርቼ ነበር በቮይስ ኦቨር ማለት ነው። ለምን ዩቲዩብ ቻናሌ ማደግ አቃተው በሚል ነው የሚገባው። ከዛ በኋላ የተለያዩ ትልልቅ የዩቲዩብ ቻናል ያላቸው ዩቲዩበሮች ስለ ዩቲዩብ ምን ብለዋል የሚል አይነት ዋና ሐሳብ ነበርውና እስካሁን ከለቀቅኳችሁ ከ10 ቪዲዮዎችም ከፍተኛውን እይታ ያገኘው እሱ ነው። 700 ቪው ብዙ አይደለም፣ ግን ከሌሎቹ አንፃር ሳያቸው በጣም የተሻለው እሱ ነው። ለምን ዩቲዩብ ቻናሌ ማደግ አቃተው? ለምንድነው ከዚህ በፊት የለቀቅኳቸው ቪዲዮዎቼ ከ100 በላይ እይታ ማግኘት ያቃታቸው ምናምን በሚል ነበር የሰራሁት። ይሄኛውም ዩቲዩበርስ ስለ ዩቲዩብ ምን ብለዋል፣ ዮናስ አብዛኞቻችን የምናውቃቸው ዩቲዩበሮች ስለ ዩቲዩብ ምን ብለዋል፣ ናቤል ብራኑ ምን ብለዋል የሚል ነበር አንድ የሰራሁት ኮንቴንት ስለ ዩቲዩብ ነው። ሌላኛው ደግሞ እዚህ ጋር እንኳን ትንሽ ለመዝለል ሞክሬያለሁ። ከሐሳቤ ወጣ ብያለሁ። አቃተኝ። ስለ ፌመን ቴክኒክ ነው ያወራሁት። ማንኛውንም አስቸጋሪ ነገሮች በቀላሉ የመረዳት ምስጢር የሚል ታይትል ያለው ወደ በትንሹ ስንት ፔጅ ነው? 2 ፔጅ ነው። አጠር ያለች ናት። እሷን ሰርቻለሁ። እሷ እንኳን ያው ከመጀመሪያው ከሐሳቡ ዘለል ብሏል። ምንም ተቀራራቢነት የለውም። ሌላኛው እዚህ ጋር እንደ ሞቲቬሽን ስፒከር ለመሆን ሞክሬ ነበር ሰሞኑን። ሌላኛው ደግሞ እዚህ የሰራሁት አንድ ስክሪፕት ደግሞ ሰሞኑን ዩቲዩብ ቻናል ምን አይነት አዳዲስ ነገሮችን ይዞ መጥቷል በሚል አንድ ስክሪፕት ጽፌ ነበር። በነገራችን ላይ ዩቲዩብ ስንሰራ ምናልባት እንዲህ አፋችን ላይ የመጣውን ነገር የምናወራ የሚመስላችሁ ሰዎችም ካላችሁ አብዛኛው ዩቲዩበሮች የሚያደርጉትም እኔም የማደርገው ነገር ቀድመን ስክሪፕት ነው ምን ጽፈው የጻፍነውን ስክሪፕት ወይ ናሬት እናደርጋለን። ይሄ በቪዲዮ ዩቲዩብ ላይ ቁጭ ብለው በቪዲዮ የሚያወሩ ዩቲዩበሮችም ከራሳቸው የሚያወሩ ይመስላል እንጂ መጀመሪያ ላይ ስክሪፕት ነው የሚጽፉት። ለየትኛውም አይነት ቪዲዮ ስክሪፕት ሳትጽፉ ምናልባት ልታወሩ ትችላላችሁ የማውራት ችሎታ ስላላችሁ፣ ግን ስክሪፕት ጽፋችሁና ስክሪፕት ሳትጽፉ እንደምታቀርቡት አይነት አይሆንም። የተለያዩ አይነት ነው የሚሆኑት። የሚመለከተውን ሰው ይዞ ለማቆየትና የተሻለውን ነገር ለማቅረብ መጀመሪያ ላይ እንደምንም አድርገን ስክሪፕት ብንጽፍ በጣም ጥሩ ነው። በቻልን መጠን ረዘም ያለ ስክሪፕት ቢሆን ይመረጣል። የኔ በርግጥ ረዘም ያለ አይደለም 3 እና 4 ፔጅ የሚሆኑ ስክሪፕቶችን ነው ጽፈው ከዛ 5 6 ማክሲመም እስከ 7 ደቂቃ ያሉትን ነው የሰራሁት። ሌላኛው ደግሞ ከሰራኋቸው መካከል በዝምታ የመሰወር ኃይል ተሰውሮ የመስራት ለምንሰራው ነገር ለሰዎች ሳንናገር እንዴት ነው ሰርተን አስደናቂ የሆነ ለውጥ ማምጣት የምንችለው በሚለው ሐሳብ ሰርቼ ነበር። ሌላኛው ደግሞ በዩቲዩብ ስኬታማ ለመሆን ትልቁ ምስጢር ምንድነው? እና ይሄንን ቪዲዮ የሰራውላችሁ ከ10 በላይ የተሰሩ በጣም አሪፍ የሆኑ ቪዲዮዎች አሉ። እነሱን ገብታችሁ ተመልከቱልኝ ለማለት ነው። አመሰግናለሁ።